ሰዎች ለምን ሌሎች ሰዎችን ለመጉዳት ይመርጣሉ? ከቅናት፣ ከበቀል፣ ከጥላቻ ወይም ከጭካኔ ሊሆን ነው የሚችለው። ግን በዚህ ታሪክ በጣም አስገራሚ ከሆኑ ምክንያቶች ውስጥ አንዱን ልናገኝ ነው። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬም በአዲስ ታሪክ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ አዲስ የሚሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ወደ ዛሬው አስገራሚ ታሪክ ልለፍ። እንደ አውሮፓውያን አቆጣጠር በማርች 2020 ፖሊሶች ለደህንነት ማረጋገጫ ወደ ፖል ቤት ተልከዋል። ወደ ቤቱ ሲደርሱ ሲድኒ ፖል ከቤት ውስጥ እየተንቀጠቀጠች ስታለቅስ አገኟት። በጣም ደንግጣ ስለነበር የምትናገረውን ለመረዳት መጀመሪያ ላይ በጣም ከባድ ነበር። እሷ በኋላ በአንድ ፖሊስ ከቤት ውጭ እንድትወጣ ተደርጋ፣ ሌሎቹ ደግሞ ቤቱን መረመሩ። ውስጥ ያሉት ፖሊሶች አሰቃቂውን ትዕይንት ተመለከቱ። ይህም አንዲት ሴት መሬት ላይ እጅግ በአሳዛኝ ሁኔታ በስለት ተወግታ በደም ተጥለቅልቃ ተመለከቷት። ከሲድኒ ጋር ውጭ ላለው ፖሊስ አንድ ሰው መስኮታቸውን ሰብሮ በመግባት እናቷን ጎርቶ እንዳመለጠ ነገረችው። ፖሊሶቹ ምንም አይነት ወራሪ እንደሌለ እስኪያውቁ ድረስ ሲድኒ የውሸት ድር ለወራት ሰራች። ታህሳስ ወር 2019 ዓ.ም የማውንት ዩኒየን ዩኒቨርሲቲ ተማሪ የሆነችው የ19 ዓመቷ ሲድኒ ፖል ከትምህርት ቤት እንደታገደች ያወቀችበት ጊዜ ነው። ሲድኒ በትምህርት ቤቱ መቆየት ከፈለገች ውጤቷን ማሻሻል እንዳለባት ከዚህ ቀደም በተደጋጋሚ ማስጠንቀቂያ ሰጥተዋት ነበር። ሲድኒ ፖል ከብዙ ማስጠንቀቂያ በኋላ ውጤቷን ማሻሻል ተስኗት ዩኒቨርሲቲው ከግቢው አገዳት። የሲድኒ ችግሮች የጀመሩት እዚህ ጋር ነው። ሲድኒ የመጣችው ከፍተኛ ውጤት ካስመዘገቡ ከስኬታማ ቤተሰብ ነው። ውድቀት ለሲድኒ ቤተሰብ እንደ ሞት ያህል ነው። እናቷ ብሬንዳ ፖል በአካን የህፃናት ሆስፒታል ስፔሻሊስት ነበረች። አባቷ ስቲቭ ፖል ደግሞ በአካን ኦሃዮ ውስጥ የራሱ የብረት ኩባንያ ውስጥ ይሰራል። ነገር ግን ሲድኒ ኮሌጅን ማለፍ ተስኗት ተባራለች። ሲድኒ ከአብዛኞቹ ተማሪዎች በተለየ መልኩ መታገዷን የሚገልጽ ደብዳቤ ተላልፏል። ግን እሷ ደብዳቤውን ይግባኝ ለማለት አልሞከረችም። በምትኩ የሚቀጥለውን ሴሚስተር በጥር 2020 ቀጥላለች። እገዳው በጭራሽ ያልተከሰተ ይመስል እንደ መደበኛ ተማሪ ትምህርቷን እየተማረችና በግቢ ውስጥ የሚደረጉ ስብሰባዎችን ትሳተፍ ነበር። አብዛኛውን ጊዜ መዋጮ ለመሰብሰብ ሲሉ ስብሰባዎች ላይ የሚሳተፉ ተማሪዎች ዝርዝር ያጠናከረችው የዚህ ስብሰባ ፕሬዝዳንት ሲድኒ ለሴሚስተሩ እንዳልተመዘገበች ተረዳች። ነገር ግን ዶርም ውስጥ እየኖረች በስብሰባዎች ላይ እየተገኘችና ወደ ክፍል ጭምር ትሄድ ነበር። ሲድኒ በኋላ ወደ አስተዳዳሪዋ ሚሼል ጋፋኒ ቢሮ ተጠራች። ሲድኒ በመጀመሪያ መታገዷን እንዲህ ስትል ለመካድ ሞከረች። ባለፈው ሴሚስተር በትምህርቷ ዝቅተኛ ውጤት ብታመጣም በእረፍት ጊዜዋ ማስተካከል እንደቻለች ነገረቻቸው። በመጨረሻ ግን ማስረጃ ሲቀርብላት እውነቱን ከመቀበል ውጪ ሌላ አማራጭ አልነበራትም። ሲድኒ አሁን ላይ የዩኒቨርሲቲው ተማሪ ስላልነበረች ካምፓሱን መልቀቅ እንዳለባት ተነገራት። ሚሼል ግን ሲድኒ እገዳዋን ለመጋፈጥ አስቸጋሪ ሆኖባት እንደሆነ ስትገነዘብ ለወላጆቿ እውነቱን እንድትናገር ሐሳብ አቀረበች። ነገር ግን ሲድኒ አይሆንም አለቻት። ሚሼል ግን ከስርዓቱ መውጣት ስላልፈለገች ካምፓሱን ለቃ ወደ ቤቷ እንድትሄድ አስጠነቀቀቻት። ሲድኒ ሌላ እቅድ ነበራት። ቢያንስ ዕቃዎቿን ለማንቀሳቀስ ትንሽ ጊዜ እንዲሰጣት ጠየቀች። ቀናት ሰጠቻት። ግን ከጥቂት ሳምንታት በኋላም ሲድኒ አሁንም በግቢ ውስጥ እንደምትኖር አስተዳዳሪዋ ሰማች። ሚሼል አሁንም ሲድኒን ወደ ቢሮዋ በድጋሚ አስጠራቻት። ይህን ሰዓት ግን የተማሪዎች ዲን በጉዳዩ ላይ ተጨመረ። ግን ሲድኒ መጀመሪያ ላይ አልመጣችም። በኋላ ግን አንድ ሰራተኛ ወደ ዶርም ተልኮ ይዟት ሊመጣ ችሏል። ስለዚህ በየካቲት 2020 ሲድኒ ፖል ከሚሼል ጋፋኒ ጋር ለሁለተኛ ጊዜ ተገናኘች። እንደገና ተጨምሮ ከነበረው የተማሪ ዲን ጋር ካልተመዘገበች በግቢ ውስጥ መኖር እንደማትችል ተነገራት። አሁንም በድጋሚ ለመልቀቅ ተጨማሪ ጊዜ እንዲሰጣት ጠየቀች። ሚሼል ግን በድጋሚ የሲድኒ ወላጆች ጋር እንድትደውልና ሁኔታውን እንዲያውቁ ነገረቻት። ሲድኒ ግን በፍጹም እዚህ የሉም ለእረፍት ወጣ ብሏል አለቻቸው። ከዚያም ሚሼልና ዲኑ ሲድኒ ከካምፓስ እንድትወጣ ቀነ ገደብ ያዙ። በመጨረሻው ቀን ሲድኒ ተስማምታለች። ነገር ግን በትክክል አልተከበረችም። በተሰጣት ቀንም በግቢ ውስጥ ነበረች። በዚህ ጊዜ ሲድኒ በፈቃደኝነት እንደማትሄድ ግልጽ ሆነ። በግቢ ውስጥ መኖር እንደማትችል ቢነግሯትም በመጨረሻ በኃይል እንድትወጣ ደህንነቶችን ለማሰማራት ተገደዱ። ሲድኒ ወላጆቿ ትምህርቷን ማቋረጧን እንዲያውቁ በፍጹም እንደማትፈልግ ስለተገነዘቡ የተለያዩ ዘዴዎችን ተጠቀሙ። ይህም ግቢውን ለቃ ካልወጣች ወደ ወላጆቿ እንደሚደውሉ አስፈራሯት። ሲድኒ ለወላጆቿ መደወል እንደሌለባቸው በጣም ብትነግራቸውም አንዴ ግን ሚሼል ለወላጆቿ ስልክ እንደምትደውል ስትዝትባት በዚያው ቀን ከግቢው ወጣች።
ማርች 3 ቀን 2020 የሲድኒ አባት ስቲቭ ፖል በፋብሪካው ውስጥ እየሰራ ነበር። በሲድኒ ስልክ ላይ ከጫነ የመከታተያ መተግበሪያ አንድ ነገር ደረሰው። ይህም ሲድኒ ቤት እንደሆነች ነገረው። በሴሚስተሩ ሲድኒ ቤት መገኘቷ በጣም እንግዳ ሆኖበት ወዲያው ወደ ቤት አመራ። ወደ ቤቱ ከመሄዱ በፊት ግን ስቲቭ ፖል ስልኩን እዚያው ስራ ቦታ ትቶት ነበር። ምክንያቱም የሲድኒ እንቅስቃሴ ለመከታተል የሚያስችለው ያ አፕ ስልኩ ላይ ተጭኗል። ስለዚህ ሲድኒ ወደ ቤቱ እየመጣ እንደሆነ ለሷም ስለሚያሳውቃት ስልኩን ለመያዝ አልፈለገም። አባቷ ስቲቭም ወደ ቤት እየሄደ ወደ ማውንት ዩኒየን ደወለ እና ሲድኒ በዩኒቨርሲቲው እንዳልተመዘገበች ሲነገረው በጣም ደነገጠ። ሲድኒ በዚያ ሴሚስተር ትምህርቷን ስለጀመረች ይህ ንግግር ለሱ እንግዳ ነበር እና ስቲቭ ወደ ቤት እንደገባ ሲድኒ ምድር ቤት ውስጥ ተደብቃ አገኛት። ከማውንት ዩኒየን ስለሰማው ነገር አፋጠጣት። ነገር ግን ሲድኒ ያንን አጥብቃ ምንም ስህተት እንደሌለው አስተባብላለች። አሁንም በዩኒቨርሲቲው ተመዝግባ ከጓደኞቿ ጋር አንዳንድ ክፍሎችን እየተከታተለች እንደሆነ መለሰችለት። ምንም እንኳን በተቃራኒው የሚያመለክት ማስረጃ ቢኖርም ስቲቭ እሷን አምኖ ተቀበለ። ስቲቭ ልጁን በተረጋጋ ሁኔታ ደህና ይሆናል አላት። በዚህ ጊዜ ስቲቭ ከሷ በስተቀር ሁሉም ጓደኞቿ ህይወታቸውን በጥሩ ሁኔታ እየመሩ እንደሆነ በእንባ ነገረችው። ስቲቭ ግን ይስተካከላል ብሎ ከዚያም እናቷን ብሬንዳን ሊጠራት እንደሆነ ሐሳብ አቀረበ። እንደ ስቲቭ ገለጻ ብሬንዳ ከሱ ይልቅ እንዲህ ያሉ ሁኔታዎችን በጥሩ ሁኔታ በማስተናገድ የተሻለች እንደሆነች ስለሚያውቅ ነው። ከዚያም ብሬንዳ ጋር ደውሎ ያለውን ነገር ነገራት። ግን ይህን ሲያደርግ በቀሪው ህይወቱ የሚጸጸትበትን አንድ ውሳኔ ያደረገ። ይህም ብሬንዳ ከሲድኒ ጋር ለመነጋገር ወደ ቤት ከመግባቷ በፊት ወደ ስራ ለመመለስ ወሰነ። ከጥቂት ጊዜ በኋላ በማውንት ዩኒየን ዩኒቨርሲቲ የሰራተኛ አባል ከሲድኒ ፖል ጋር በተያያዘ ከተማሪ ጉዳዮች ዲን ጋር መነጋገር እንዳለባት የሚገልጽ የድምጽ ጥሪ ላኩ። የድምጽ ጥሪው ለብሬንዳ ፖል ነበር። ነገር ግን ልክ ራሳቸውን ካስተዋወቁ በኋላ የሆነ ነገር በአስከፊ ሁኔታ ተከሰተ። ሚሼልና ብሬንዳ እየተነጋገሩ ባሉበት ወቅት በስልኩ መሃል አንድ ኃይለኛ ጩኸት ሰሙ። በዚያን ጊዜ ሚሼልና ዲኑ በመደናገጥ ምን እየተፈጠረ እንዳለ ደጋግመው መጠየቅ ጀመሩ። ግን ምንም ምላሽ አያገኙም። ዝም ብሎ ጩኸቱ ይሰማል። ከዚያም ሚሼል ከዲን ቢሮ ውጭ ሮጣ ጸሐፊዋን የሲድኒን አድራሻ እንድታገኝ ጠየቀቻት። ሚሼል ከብሬንዳ ጋር አሁንም በቀጥታ መስመር ላይ ነች። ግን በድንገት ስልኩ ተቋረጠ። አሁንም ስልኩን መልሰው መደወል ቀጠሉ። ከጥቂት ደቂቃዎች በኋላ አንድ እንግዳ ተብሎ ሊገለጽ የሚችል አንድ ነገር ተፈጠረ። ስልኩ ተነሳና ድምጹን እንደ ብሬንዳ ፖል አድርጎ አይሰማም አለ። ግን ሚሼል ያንን ድምጽ በዚያ ሴሚስተር ጥቂት ጊዜ እንደሰማቸው አውቃለች። ቀጥሎ የሆነው ነገር የበለጠ አስገራሚ ነበር። ከዚህ ንግግር በኋላ ጥሪው እንደገና ተቋረጠ። ከዚያም ሲድኒ እናቷን እንዳጠቃች አመኑና ወዲያው ለፖሊስ ደወሉ። ፖሊሶች እዚያ ሲደርሱ ግን ሚሼልና ዲኑ በስልኩ ከሰሙት የተለየ ትዕይንት ነበር። ሲድኒ ፖሊሶቹን በር ላይ ያገኘቻቸው። በጣም ፈርታ እየተንቀጠቀጠች መቆም አልቻለችም። ከዚያም አንድ ሰው በመስኮት በኩል ሰብሮ እንደገባና ጥቃት እንዳደረሰ ለፖሊሶች ነገረቻቸው። እናቷን ከአደጋው እንድትሸሽ እየጮች እየነገረቻት ነበር። ግን በኋላም እናቷን መሬት ላይ በጣም ተጎድታ እንዳገኘቻት ነገረቻቸው። ሲድኒ መጋቢት 3 ላይ ለፖሊሶቹ የነገረቻቸው ጥቂት አስገራሚ ነገሮች ነበሩ። አንድ ሰው በመስኮት በኩል ሰብሮ ሲገባ እዚያ እንዳለች ብትናገርም 911 ለመደወል አልሞከረችም። ሌላው ደግሞ በጣም የሚገርመው ነገር ሲድኒ አንድ ሰው እንደገባ ለፖሊሶች ነግራለች። ነገር ግን መስኮቱ ከውጭ ሳይሆን ከውስጥ የተሰበረ ነበር። እነዚህ ቃላቶቿ በእሷ ላይ እንዲጠቁም የሚያደርጉ ናቸው። ብሬንዳ ፖል በተጠቃችበት ቀን ፖሊሱ ሲያናግራት እጇ ተቆራርጦ ቁስሎች ይታዩ ነበር። በወቅቱ ፖሊሱ ስለ ጉዳዩ ሊጠይቃት ሲል በድንገት እጥፍጥፍ ብላ መሬት ላይ ወደቀች። ምንም እንኳን ንቃተ ህሊናዋን ባታጣም ለማንም ምላሽ መስጠት አቆመች። እሷ በጣም በሚገርም ሁኔታ በመንገዱ ላይ ጭንቅላቷን መምታት ጀመረች። ይህም በማድረጓ ፖሊሶቹ ሲድኒ የአእምሮ ህመም ተጠቂ እንደሆነች እንዲያስቡ አድርጓቸዋል። ብሬንዳና ሲድኒ ወደ ሆስፒታል ተወስደዋል። ግን ብሬንዳ ስትሞት ሲድኒ ደግሞ በደረሰባት የእጅ መቆረጥ ታከማለች። በዚያ ምሽት ነገሮች ለስቲቭ ፖል የባሱ ነበሩ። ሲድኒ በእናቷ ግድያ ወንጀል ተይዛ ክስ ቀረበባት። እንደ አውሮፓውያን አቆጣጠር በየካቲት 2022 ሲድኒ ፖል በእብደት ምክንያት ጥፋተኛ አይደለም የሚል ክርክር ውስጥ ገባች። ሁሉንም ሰው በመዋሸት ወንጀሏን ለመደበቅ ያደረገችው ከፍተኛ ጥረት ፍርድ ቤቱ ውድቅ አድርጎታል። በሴፕቴምበር 28 ቀን 2022 ሲድኒ ፖል በእናቷ ላይ በፈጸመችው አሰቃቂ ጥቃት
ከ2 ዓመት የፍርድ ሂደት በኋላ 15 ዓመት እስራት ተፈረደባት። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።